አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ እላችኋለሁ። ዛሬ ላይ ደግሞ ትንሽ ቪዲዮ እየመጥቻለሁ። አረታተም ማለት ነው ልመዱ። እሺ እኔ እንደዚህ ነው የማስተካክለው ማለት ነው። ሰምታችኋል ማለት ነው። እንዴት ናችሁ? ለዩቲዩብ እንዴት እያረጋችሁ ነው? አደከመን ዩቲዩብ ማለት ነው። ያ ረቢ መቼ ነው ፌመስ የምንሆነው ማለት ነው። ስለዚህ አላህ ብቻ ያግራልን ማለት ነው። ኢንሻአላህ ያው ተስፋ አልቆረጥንም፣ እየታገልን ነው፣ እየሞከርን ነው ብሏል ሰውየው ማለት ነው። እየሞከርን ነው፣ እየታገልን ነው። አላህ ብቻ ያግራልን ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ የተሻለውን ርስቅ ያምጣልን ማለት ነው እላችኋለሁ። ማሻአላህ አረታተቡ ደስ ይላል ማለት ነው። እንደዚህ የመዳን ቤትን እንደዚህ እያረጋችሁ እሺ፣ እየረታተባችሁ ማለት ነው። አላህ ከሰው ቤትም በቃችሁ ይበለን ማለት ነው። ነይ ውሰጂ፣ አምጪ፣ ታሊ፣ ሂጂ ምናምን ከማለቱ አላህ ነጃ ይበለን ማለት ነው ኢንሻአላህ እላችኋለሁ። ስለዚህ ዛሬ እንድትለምዱ ይሄን ቪዲዮ ይዤላችሁ ወጥቻለሁ። እሺ እስቲ አበረታቱኝ፣ ላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ። ቻናሌ ቀዝቅዟል ማለት ነው። እንዴት ነው ማሞቅ የሚችለው? እይታ የለንም ለማለት ነው። እይታ የለም፣ እንዞራለን። ኧረ የማይዞረው ሰው ይሻላል ማለት ነው። እንኳን ከምንዞረው 24 ሰዓት ከሁሉ ነገር ርቀን ከሱ ጋር ብቻ አይናችን ኧረ ቢስሚላ በሽተኛ ሆነናል ማለት ነው። ግን እኔ እንጃ ጊዜ ያመጣው ነገር ይሄ ነገር ማለት ነው። ብቻ አላህ መጨረሻችን የኛንም የዩቲዩብ መጨረሻ ያሳምርልን ማለት ነው። ምን ይደረጋል ብላችኋል? እስቲ